አሁን ብድግ ብሎ ዝም ብሎ 666 ብላውን እርግጠኛ ነኝ ማለት ነው። አሁን እዚያ ቴዎድሮስ አደባባይ ነው የሚባለው አይደል? አደባባዩ እዚያ ቆሜ 666 ብል የከተማው ሰው ይሰበሰባል እኮ አይተረስ። እንደው ቆይ ዓለም ሊድን ነው ከሚል ሰባኪ ሊጠፋ ነው የሚለው ብዙ ሺህ ሰው ይሰማዋል። አይገርማችሁም? ጥፋት የሚናፍቃችሁ ለምንድን ነው? ኮምፒውተር 666 መሆኑ ተረጋገጠ ይላል። ማን ያረጋግጥ? ቆርቆሮ እንዴት ነው 666 የሚሆነው? እንደው አይደረስ እኮ ነው ይሆን። ድንቁርና እኮ ቤት ሰርቶብናል በእውነቱ ማለት ነው። ስልክ 666 ነው ማን ያለ? የለም እንደዚህ የሚል 666 ነው። እንዲያውም በቅርብ በተደረገ ጥናት ሊል ይችላል አንዱ ደግሞ ጅል ሆኖ ወደ ስልኩ ወደ ካሜራው አካባቢ 6 ንጥረ ነገሮች ተቀብረዋል። በጎን 6 በቀኝ 6 እኩል ይሆናል 666። ይሄ በጥናት የተረጋገጠ ቀመር ነው ይላል። አይ መከራ እንደው አይድረስ እኮ ነው በእውነቱ 666 ቢኖር ባይኖር ብቻ አንተ ክርስቲያን ሁን ነው። 666 ቀርቶ 6 ኳትሪሊየን 6 ትሪሊየን መሆን ይችላል። አንተ ክርስቲያን ሁን ነው ቁም ነገሩ። አሁን ደግሞ በቅርብ መጥቶ የኤፍራጥስ ወንዝ እየደረቀ ነው፣ ዓለም ልታልፍ ቢደርቅ ምን ጨነቀ? እንክት ይበል። አንተ ክርስቲያን ነህ ወይ ነው ዋናው ቁም ነገር። የኤፍራጥስ ወንዝ እየደረቀ ስለሆነ ዓለም ሊያልፍ ነው። ቆይ ሰው ምን አይነት ብልጣብልጥ እንደሆነ ታውቃላችሁ? ስግብግብ፣ ተንኮለኛ፣ ራስ ወዳድ እኮ ነው። ያ ማለት ምን ማለት ነው? ዓለም ሊጠፋ ሲል ቶሎ ብለህ ልትዘገጃጅ፣ እስከዚያ ድረስ ክርስቶስን እየበደልክ ልትቀጥል ማለት ነው። የኤፍራጥስ ወንዝ ከደረቀ ሊጠፋ ነው ማለት ባይሆን ሰሞኑን እንግዲህ እንመለስ ወደ ቤተክርስቲያን ልንል ማለት ነው። በእውነቱ ማለት እግዚአብሔር እንደዚህ የብልጣብልጦች አምላክ አይደለም በእውነቱ ማለት ነው። ያላደለውን ምስጢር እና 666 እንትን ሻንጣው 666 ነው። አልገዛውም እንዲሁ እኮ አይደረስ እኮ ነው በእውነቱ ማለት ነው። እንትኑ 666 ነው። ቆይ ልንገራችሁ፣ የእናንተ የደም ስር 666 ነው። ቆራርጣችሁ ጣሉት ከፈለጋችሁ ማለት ነው። እንግዲህ ይሄን ማድረግ ነው ይቀር። ይሄ ድንቁርና ማለት ይሄ ነው ማለት ነው። የሰው ልጅ የደም ስሩ 666 ነው። 666 ነው። ትበላለህ፣ 6ቱ ይቀበላል፣ ይፈጫል፣ ጨጓራ ይፈጫል፣ ይደቃል። ከዛ በኋላ ምን ይደረጋል? ይጣራል። ይሄ አረቂ ሆነ ማለት የአረቂ ማውጫ ታውቃላችሁ? ቅድም መምህር እኮ ጥሩ ነግረውናል። ስንቱን